እንደገና አየው ስጋ አለው ተጀመረ ቤቲ ደስ ይላል አይወድም እኮ ደግሞ አይወድም ያቃጥል ነገር አሁንም አለው ስጋ እና በጓደኛ ምክንያት የሚገርም እኮ ነው የሚገርም ነው። እሺ ፍቅሩን ከተጋፈጥከው በኋላ ምን ብለህ ዘፈንክላት? አረቅ እሺ አንተ ጠፋብኝ። እሺ የሆነ ዘፈን አለ የጋበዝኳት ከዚህ በፊት። እሺ ምንድን ነው? ዘፈነው? አዎ እንዴት አረግ በዚህ ስሜት ማመን አቃተኝ የህልሜን ንግሥት የኔ አረኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና እማወጣው ንፋስ ራሱ ሰዓት ነው በነገርህ ላይ። ናይስ ኧረ በመድኃኒዓለም አይዞህ እሺ ደስ ብሏታል እየሳቀች ነው ጎበዝ ግን እስቲ እንዲህ ደስ እንዳለች ደግሞ ወደ መቃጠሉ የመጀመሪያ ከፊት ለፊት አምጪ ፊት ለፊት ናይስ አሁን አጥንቱን እናንሳና እንዝቃል እንዝቃለን የሴትና አንድ የለው ላግዝሽ? ኧረ እኔ ልቃጠልልህ ዋው ናይስ ናይስ ንግባ እሺ እንደገና እንዴ እንደገና መዛቅ አለብሽ እንዝቃለን እሺ ትንሽ አለው ትንሽ ናይስ እሺ አይዞሽ እሺ እሱ ያንን ሙዚቃ ሲጠይቅሽ በዛ ሙዚቃ ሲጠይቅሽ ምን ብለሽ መለስሽለት? እሱ በዛ ሙዚቃ ያው ጀነጀነ አይደል? ስለዚህ መልሱ ምን ነበረ? በሙዚቃ ለስፈንላት ይቻላል። ወይኔ ከግር እስከ ራሱ ጸጋ ውበት ይታደላል ወይ አካሌዋ ጥበብ ጨምሮበት አካሌዋ ከተሰጠው ላይ አካል እኔ የተሰማኝን ስሜት ነው የተሰማሽ? እኔ ይሰማኝ አንተን ከምትሰማ እኔ ይሰማኝ። ኧረ እኔ የሚሰማኝ ለምን አንቺ ብቻ? ፍቅራችሁ ደስ ይላል። በአንገብጋቢ ሁኔታ ውስጥ ያለ ፍቅር ዋው ናይስ። እሺ አንደኛው እንዴት ነበር? ጥሩ ነው። እሺ ወደ ሁለተኛው እንላ። እኔ እንደዚህ ከሆነ እንዴት ነው እዚህ ምን ደርሰው? እኔ እሱ አይደል እንዴ አሳሳቢው ጉዳይ እኮ እሱ ነው። እሺ አንዴ ተመካከል። ናይስ ብዙ ወጪ አለብን ልጅ አለ። እሺ እንደምን ተቆቀም። እሺ ናይስ ምክክራችሁ ጥሩ ነው ሰምቻለሁ። እንዴ እንደውም ያንግ ማሚ መሆን እንዴት ነው ግን? ውይ ማርያም በጣም ደስ ይላል። በጣም ወጣትነትንም ከዛ እናትነትንም ብዙ ኃላፊነት ነው ባይዘው
ይህንን እድሜን ራሱ ማኔጅ ማድረግ በጣም ከባድ ነው። ከዚህ ከራሴ አልፎ ደግሞ ሌላ ልጅ ደግሞ እሱንም ማኔጅ ማድረግ የኔንም ህይወት የሌላ አካልንም ህይወት ማኔጅ ማድረግ በጣም ከባድ ነው። ግን በጣም ደስ የሚል ነገር እግዚአብሔር በጣም ያግዛል። ወንድ ነው ሴት ነው የወለዳችሁ? ወንድ። አስቸጋሪ ነው አይደል? በግድግዳ ላይ ሄዳ ኧረ ምን በግድግዳ ምስምስ ነው በቃ አይደል? ኧረ መቤቴ ደስ ይላል። ናይስ። እሺ አንደኛው ጥሩ ነበር። እሺ ሁለተኛው ማን ይጀምር? ማርሽ በእናትህ በቃ እኔ እጋፈጣለሁ። እሺ ትቀጥላለህ? ናይስ። ቻል ምን ይደረጋል? ይኸው ናይስ። እንዝቃለን። እንዝቃለን እንዝቃለን። ዛቅ። ናይስ። አሁንም እንደገና አለው ስጋ አለው። ስጋ ካለው ያሳሳል። እንዛቀው። ቀስ አድርገህ ጋጥሽ። እንዴት ነው? እንደዚህ ጥሩ ነው። እያገዝሽው ነው፣ በዛውም ኮሜንት እያረግሽው ነው። እንዳይቆጣ እኮ መድኃኒዓለም እሺ እሺ። እስቲ ቤት ሰው እሳት ይተፋል እንዴ? አይዞ ማርያምን መጀመሪያ ስታይ ቤቲ ምኗን ወደድክላት? ኧረ እኔ እንጃ። እኔ ምን ነው በመድኃኒዓለም አቃጠለ ፊቴ። የቱ ጋር ነው እያቃጠለ ያለ? እንጃ ምን ይገርም። የቱ ጋር ነው? ደማማ ነው። ኧረ ወይኔ በሚለው እንዲወጣለህ ዜማ ፍጠር። ኧረ ምንም አይወጣም። ይወጣል፣ ግድ የለም በለውና ያዘው። አንድ ዜማ ኦፍም ጨምርበት። ኧረ በመድኃኒዓለም ደማማ ገደምዳማዬ ገዳማ ገደምዳማዬ ያችን ጠይም ወጣት አያች ሆይ። እሳት እየተፋው ነው በይዘው ይመዛፍኝ። ባይዘው እስኪ አንድ ጉዳይ አለን መጣው። አንዴ እንትን ለማለት ነው ለፍቅረ ልሰጣት። በዚሁ በቃጠሎ ስሜት ፍቅር እየለገስክ አበባውን ተንበርክከ በፍቅር አስረክብ። እሷ ኩይን ነች፣ መሄድ ትችላለች። ምን ቀረ? አበባ ነው አይደል? የኔ አበባ በጣም ነው የምወድሽ። እሳት እየተፋው ነው የምሰጥሽ። ተንበርክከ እንደዚያ። ናይስ። በማዕበል ውስጥ ነው በበረሃ አውሎ ንፋስ የሚባለው በበረሃ አውሎ ንፋስ። እስኪ አንዴ እንደውም ማዕበል እናስነሳ። ግን ቆይ እሷ ሁለተኛ ትብላ። አበባ ቢሰጥሽም መቃጠልሽም አይቀርም። ይሄ ቃጠሎ ፍቅር ውስጤ ነው የተቃጠለው። በነገርሽ እኔ ልቃጠል ከዚህ በኋላ። እሺ አንተማ ትቃጠል። ሁሉንም ልብላ። ግዴታ ነይ። ሊያዘውና በኋላ እናስረክባለን። ይቀመጥ። ናይስ። እሺ አሁን ተቃጠል። ናይስ። ሁለተኛው እንደዚህ አይገፋም እኮ ግን በነገራችሁ ላይ ይገፋል። አይዟችሁ ይዋላ ደጀ ልግባ። የፕ ሆን ብሎ ወፍሯል። ይሄ ያያ ስለ ስላሴ
ናይስ። እሺ ናይስ። እሺ ትንሽ መዛቅ አለብሽ። ዛቅ እናርግ። ከኢትዮጵያ ሙዚቃ እንግዲህ የኢትዮጵያ ሙዚቃ ብዙ ነው። ብዙ ሙዚቀኞች አሉ። በፊትም ከኢትዮ ጃዝ ይኖራል። ከዛ በኋላ ደግሞ በኦርኬስትራ ውስጥ ታቅፈው ብዙ ሙዚቀኞች ነበሩ እና አለማየሁ እሸቴ ብዙ እና ለእናንተ ማለት ያው 90ዎቹም ላይ የነበሩት ሙዚቃዎች አሉ። ለእናንተ ሮል ሞዴል ወይ